ጤና ይስጥልን ዶክተር ካሳሁን ግርማ እባላለሁ። በደብረ ብርሃን ዩኒቨርሲቲ የሐኪም ዛውፕ ሆስፒታል የህፃናት ቀዶ ሕክምና ስፔሻሊስት ነኝ። ዛሬ የምንነጋገረው ስለ ያልወረደ የዘር ፍሬ ነው። ህፃናት ላይ ብዙ ጊዜ የሚከሰት ያልወረደ የዘር ፍሬ ምንድን ነው ያለ እንደሆነ ኖርማሊ የዘር ፍሬ ሆድ ውስጥ ተፈጥረው በህፃናት የእድገት ሁኔታ ወደ ዘር ከረጢት መውረድ ይጠበቅባቸዋል። ነገር ግን በመንገዳቸው ላይ ይቀራሉ ወይም ደግሞ ከመንገዳቸው ውጭ ከዘር ፍሬ ከረጢት ውጭ ሊሆኑ ይችላሉ ማለት ነው። እዚህ ያልወረደ የዘር ፍሬ ማለት ከዘር ፍሬ ከረጢት ውጭ ያለ የትኛውም ቦታ ላይ ያለ የዘር ፍሬ ያልወረደ የዘር ፍሬ እንለዋለን ማለት ነው። እዚህ ምን ያህል ይከሰታል ያልን እንደሆነ እንደ ህፃናት የእድሜና አወላለድ ሁኔታ የሚለያይ ቢሆንም ብዙ ጊዜ የሚከሰት ቀናቸው ደርሶ የተወለዱት ህፃናት ላይ እስከ 1% ወይም ከመቶ ህፃናት ጨቅላ ህፃናት አንዱ ላይ የሚከሰት ቀናቸው ሳይደርስ የተወለዱት ላይ ደግሞ የበለጠ ብዙ ጊዜ የሚከሰት እስከ 30% ድረስ የሚከሰት ነው ማለት ነው። እንዴት እናውቃለን የዘር ፍሬ መውረድ አለመውረዱን እንዴት ነው የምናውቀው? ማን ነው የሚያይልን ቢባል ጨቅላ ህፃናት እንደተወለዱ ሙሉ አካላዊ ምርመራ ሊደረግላቸው ይገባል። ያ ማለት ከራስ ፀጉር እስከ እግር ጥፍር ድረስ አጠቃላይ ምርመራ ሲደረግ የዘር ፍሬዎቹም በቦታቸው መኖራቸውን ሁለቱም መታየት ይኖርባቸዋል ማለት ነው። ስለዚህ እንደተወለዱ ያለው ሁኔታ የት ላይ እንዳሉ አንዱ ወይም ሁለቱ አቀማመጣቸው በስነ ስርዓት በጤና ባለሙያዎች መታየትና ለወላጆች መነገር ይኖርባቸዋል ማለት ነው። ከዛ በኋላ ክትትል መደረግ አለበት። ምክንያቱም እስከ 6 ወር ድረስ ያልወረዱ ቢሆኑም እስከ 6 ወር እድሜ ድረስ በራሳቸው ጊዜ ያለምንም ሕክምና ሊወርዱ ስለሚችሉ እንደተወለዱ ታይቶ እስከ 6 ወር ድረስ መከታተልና መውረዳቸው 6 ወር ላይ መረጋገጥ ይኖርበታል ማለት ነው። ስለዚህ የሚያጋልጡ ነገሮች ይሄ ነው የሚባል መጠንቀቅ ያለብን ይሄ ነገር እንዳይከሰት ማድረግ ያለብን ነገር የለም። ነገር ግን ላለመውረድ ለዘር ፍሬዎች አለመውረድ የሚዳርጉ አካባቢያዊ ወይም በጄኔቲክስ የሚዳርጉ ነገሮች አሉ። እነሱ ከእናቶች ወይም ከወላጆች ቁጥጥር ውጭ ናቸው። ነገር ግን አንዳንዴ ያለቀናቸው የተወለዱ ልጆች በተለይ ሊወልዱ አካባቢ አቀማመጣቸው ትክክል ያልሆነ በራሱ ያልመጣ ልጅ ላይ እነዚህ አይነት ነገሮች የበለጠ የመከሰት እድል አላቸው ማለት ነው። ነገር ግን እነዚህ ወላጆች ምንም የሚያደርጓቸው ነገሮች ስላልሆኑ ለጠቅላላ እውቀት እንደዚህ አይነት አለባቸው ልጆች ላይ የዘር ፍሬዎች መታየት የበለጠ መታየትና ትኩረት ሊሰጣቸው ይገባል ለማለት ያህል ነው። መቼና እንዴት ይታከማል ለሚለው እንግዲህ እንዳልኳችሁ እንደተወለዱ መታወቅ አለበት። ከዛ ደግሞ በሐኪም ክትትል እስከ 6 ወር ድረስ ይታያሉ። ከዛ በኋላ ከ6 ወር በኋላ የመውረድ እድላቸው ዝቅተኛ ስለሆነ ስለዚህ በሽሽት አካባቢ ሊሆን ይችላል ወይም ሆድ ውስጥ ሊሆን ይችላል። ከዛ በኋላ በቀዶ ሕክምና በእኛ ሀገር በቀዶ ሕክምና ነው የሚታከመው። ስለዚህ ቀዶ ሕክምናው የሚሆነው ወደ ዘር ፍሬ ከረጢት ለማውረድ ወይም ደግሞ በአንዴ ሊያልቅ ይችላል። በአንድ ሰርጀሪ ዘር ፍሬ ከረጢት ውስጥ ሊደርስ ይችላል ወይም ይችላሉ ሁለቱም ከሆነ ወይም ደግሞ በሁለት ስቴጅ የመጀመሪያው ደረጃ ቀዶ ሕክምና የሚሆነው ለማርዘም ማዘጋጀት ነው። ከዛ በኋላ በ6 ወር በኋላ ደግሞ ሁለተኛው ቀዶ ሕክምና ተደርጎ ዘር ፍሬ ከረጢት ላይ እንዲደርስ ይደረጋል ማለት ነው። መቼ? ከ6 ወር በኋላ እንደ ሁኔታው ሁለቱም ወይም አንዱም አንድ ላይ ሊሰራ ይችላል ማለት ነው። ስለዚህ ከተሰራ በኋላ ደግሞ ያው ክትትል ያስፈልገዋል። ክትትል ሲባል ወላጆች የሚከታተሉት አለ። መጠኑን በእጃቸው እየዳሰሱ ለሐኪም ማሳወቅ ይኖርባቸዋል ማለት ነው። የተለየ ነገር ካለም ወደ ጤና ተቋም ማምጣት ይኖርባቸዋል። ሐኪሙ ደግሞ የራሱን አካላዊ ምርመራ በእጁ በመዳሰስ ምርመራ ካደረገ በኋላ በአልትራሳውንድ እድገታቸውን ይከታተላል ማለት ነው። ስለዚህ ካልታከመ እንደዚህ የዘር ፍሬ ሳይወርድ ያለ ቦታ ሆኖ ሆድ ውስጥ ወይም ብሽሽት አካባቢ ላይ ሆኖ ሳይታከም ቢቀር ምን ሊያጋጥም ይችላል ለተባለው እንግዲህ ለብዙ ምክንያቶች ነው የምናክመው። የመጀመሪያው ስራቸውን በአግባቡ እንዲሰሩ የዘር ፍሬዎች እንግዲህ የራሳቸው የሆነ ስራ አላቸው። በሰውነታችን ሆርሞን ማመንጨት ቴስቶስትሮን የሚባለው ሆርሞን ያመነጫሉ። ወንድ ልጆች እንዲጎረምሱ፣ እንዲያድጉ
እነዚህ ይሰራሉ። ከዛ ደግሞ የዘር ፍሬ ያመነጫሉ። ስለዚህ የወንድ ወንድ ልጅ ዘሩ እንዲተካ የዘር ፍሬዎች ጠቃሚ ናቸው፣ መሰረታዊ ነገሮች ናቸው። ስለዚህ አንድ ወንድ ልጅ ዘሩ እንዲተካ ወይም እንዲጎረምስ እንዲያድግ እነዚህ የዘር ፍሬዎች በቦታቸው ሆነው ትክክለኛውን ስራ መስራት አለባቸው። ስለዚህ ሆድ ውስጥ ከሆኑ ወይም ከላይ ከሆኑ የሰውነት ሙቀት ስለማይስማማቸው ስራቸውን በአግባቡ አይሰሩም ማለት ነው። ሌላኛው ደግሞ ዘር ፍሬ ከረጢት ላይ ሆነው እንቅስቃሴያቸው ካልተገደበ ከላይ ከሆኑ የመጠማዘዝ አደጋና ተጠማዞ ከቆየ ደግሞ በድንገተኛ እንደ ኦርኪዴክቶሚ የሚባለው የዘር ፍሬን ማውጣት ሊያስፈልግ ይችላል። ጋንግሪን ሰርቶ የደም ዝውውሩ ተቋርጦ ከመጣ የዘር ፍሬ እስከ መቆረጥ ድረስ ሊደርስ ይችላል ማለት ነው። ሌላኛው ደግሞ ለካንሰር ተጋላጭ ናቸው። የዘር ፍሬዎች ከኖርማል ቦታቸው ውጭ ከሆኑ ለካንሰር የመዳረግ እድላቸው ከፍ ያለ ስለሆነ ካንሰርም ከተከሰተ ለመከታተልም ለማየትም አመቺ ስላልሆነ፣ ለምሳሌ ሆድ ውስጥ ወይም ብልሽት ላይ ከሆነ አንድ እብጠት ሊታወቅ የሚችለው ከፍ ካለና ካደገ በኋላ ነው። ስለዚህ በቀላሉ ማየት የሚቻለው ዘር ፍሬ ከረጢት ላይ ሲሆን ነው፣ ቢከሰት እንኳን ማለት ነው። ስለዚህ የካንሰር መከሰትን ለመቀነስ ወይም ደግሞ ከተከሰተም ቶሎ ለማየት የዘር ፍሬን ማውረድ በቀዶ ሕክምና ማስተካከል ያስፈልጋል ማለት ነው። ሌላኛው ደግሞ ለሳይኮሎጂ ወይም ለስነ ልቦና አንድ ህፃን ልጅ በህፃንነቱ ወይም ካደገ በኋላ ከጓደኞቹ ጋር ሊያወዳደር ይችላል። ህፃን ልጅ ለምንድነው ሊል ይችላል። ሳይኮሎጂካሊ ይሄ ለህፃኑ እድገት ጥሩ ስላልሆነ ሳይኮሎጂም ተብሎ ሳይኮሎጂካል ጉዳትም ስለሚያመጣ ሰርጀሪ ይሰራል ማለት ነው። ግን በዋናነት ለሳይኮሎጂ ተብሎ ብቻ ሳይሆን እነዚህ ጉዳቶች አሉ እንበል እንጂ መሰረታዊ ነገሮች የስራቸውን በአግባቡ ስለማይሰሩ እና ለካንሰር ስለሚጋለጡ እንዲሁም የመጠማዘዝ ችግር ስለሚያመጣ የዘር ፍሬዎችን ወደ ኖርማል ቦታቸው በቀዶ ሕክምና ማስተካከል ይኖርብናል ማለት ነው። ቀዶ ሕክምናው ብዙ ጊዜ ውጤታማ ነው። በተለይ ከ2 ዓመት በፊት የሚመጡ ህፃናት በቀዶ ሕክምና ከተስተካከለ በኋላ እድገታቸው፣ ስራቸውን መስራታቸው እነዚህ ስንከታተል ብዙ ጊዜ ውጤታማ ይሆናል። ቆይተው ከመጡ ጉዳት ደርሶባቸው ስለነበረ የዘር ፍሬው እድገታቸውና የሆርሞን ማመንጨት፣ ዘር መተካት እድላቸው ዝቅተኛ ይሆናል ማለት ነው። ከዚሁ ጋር ተያይዞ የምናነሳው ነገር የዘር ፍሬ ያልወረደ የዘር ፍሬ ለመሃንነት ይዳረጋል ወይ ያለ እንደሆነ የሚዳረግበት ሁኔታ አለ። ነገር ግን አንድ ብቻ ከሆነ አንዱ የዘር ፍሬ ደና ከሆነና ሌላኛው ከሆነ አንዱ ብቻ ከሆነ ያልወረደ እሱ ለመሃንነት አይዳረግም። የመሃንነት የሚከሰተው ሁለቱም የዘር ፍሬዎች ከላይ ወይም ሳይወርዱ ከቀሩና በጊዜ ካልታከሙ ነው። በጊዜ ካልታከመ እንደዚህ የዘር ፍሬ ዘርን የመተካት ችግር ሊከሰት ይችላል ማለት ነው። አመሰግናለሁ። ሌላ ጊዜ ደግሞ እንደዚሁ በሌሎች ህፃናት ላይ የሚከሰቱ በቀዶ ሕክምና የሚስተካከሉ ህመሞች ላይ እንወያያለን። አመሰግናለሁ።